ፋይናሊ መተናል አይኑ እንደጠፋው ከዩቲዩብ ላይ ሶሪ ኢትዮጵያ ሄጄ ነበር ያው እንደምታውቁት ለዛ ነው የጠፋሁት ማይ ፕላን የኔ ፕላን የነበረው ኢትዮጵያ በጣም ብዙ ነገር ልቀርጽላችሁ ብሎግ ልሰራላችሁ ምናምን ነበረ ትምህርትም ልማር ስለሄድኩ የፀጉር ትምህርት ከዛ እንዴት ትምህርት ቤት እንደምሄድ ራሴ እንዴት እንደማዘጋጅ ብሎግ ይሰሩ የለ ቲክቶክ ላይ እንደዛ ልሰራላችሁ ነበር ግን ቱ ቢ ኦነስት ኢትዮጵያ አይመችም የሆነ የሚቀርጻችሁ ሰው ያስፈልጋል እኔ ደግሞ የምቀርጽበት ላይቲንግ ምናምን እዚህ ነው ጥዬው የሄድኩት ይዟል ሄድኩ ነበር እንደሚያስፈልግ አልገባኝም ሶ ብቸኛው ነበርኩ የሚቀርጸኝ ሰው አልነበረም የሆኑ ቦታዎች ሲሄድ ምንም አይነት ቪዲዮ እንዳሰብኩት ሳልቀርጽ ነው ሶሪ የሆነት ያው ፎከስ የነበረው እኔ ትምህርቱ ላይ ነበር ያው ለዛ ስለነበረ የሄድኩት ትምህርቱ ላይ ነበር ያው እግዚአብሔር ይመስገን ያሰብነው ተሳክቶ መተናል አሁን ፀጉራችሁን መሰራት ስትፈልጉ ሜካፕ ጥፍር እኔ በዚህ አጋጣሚ ስራ ካለ ሳሎን የአረብ ሳሎን የምታውቁት ካለ ፕሊዝ ንገሩኝ ስራ እየፈለኩ ነው ሳሎን ላይ ለመስራት የአረብ ቤት የአረብ ቤት አያችኋ 7 አመት ሙሉ ሴፍ ሆኗል በቃ ኢማጂን ኤኒዌይስ የአረብ ሳሎን ካወቃችሁ ንገሩኝ ፀጉር እችላለሁ ሜካፕ እችላለሁ ጥፍር እችላለሁ ጋይስ ሶ ኢትዮ ላይፍ እንዴት እንደነበረ እስኪ እናውራ ግን በጣም ነው ናፈቃችሁኝ አዲስ ከሆናችሁ ሃይሚ ነኝ በዚህ ቻናል ላይ ራሳችንን እንቀይርባችሁ ሐሳብ ላይ እንወያያለን ሰብስክራይብ በማድረግ ቤተሰብ ሁኑ ሶ ኢትዮ ላይፍ ደስ ይላል በእውነት እኔ በጣም ደስ ብሎኛል ሄጄ በማየቴ በራሱ ታውቃላችሁ አንዳንዴ የሚነገራችሁ ነገርና ራሳችሁ የምታዩት ነገር ዘሴም አይደለም በጣም ልዩነት አለ ሰው ሄጄ በራሴ ማየቴ ደስ ብሎኛል አሁን ኢትዮጵያ ላይ ለመኖር ብገባ አይከብደኝም ሰርፕራይዝ አልሆነም ገባችሁ በፊት ላይ ይሄም እንደዚህ ነው ይሄ እንደዚህ ነው አትሉም ላይክ አይታችሁታል 3 ወር ኖር ያለው እኔ ደግሞ ቤት ተከራይቼ ነበረ የኖርኩት ላይፍን ለማየት ስለምፈልግ ባልፈልግም ግዴታ ነው ባይዘው የምኖርበት ሰው ኤኒዌይስ አዲስ አበባ ላይ ላይክ ኑሮ ምን እንደሚመስል ላይፍ ምን እንደሚመስል ለማየት በጣም ፈልግ ነበር ሶ ለመጀመሪያ 2018 የገባ ጊዜ ለራሴ ያወጣሁት ፕላን ነበር የሆነ ሙያ መማር ከዛ ኢትዮጵያ ያለውን ነገር ማየት ላይክ ብቻን የምር ብቻን ሆኖ መኖር ኃላፊነት መውሰድ ምናምን እንደዚህ አዲስ አበባ ይከበዳል አይደለ ከቤተሰብ ወጣችሁ ኑሩ ቤት ተከራው እዩት ምናምን ብዙ ኮንቴንት ክሬተሮች እንደዛ ሲሉ ሰማቸዋለሁና ማየት ፈልግ ነበር ምን አይነት እንደሚመስል ምናምን ሶ አዩት ደስ ይላል ራስን ቻሌንጅ ማድረግ አዲስ ነገር መሞከር በጣም ነው ደስ የሚለውና ሄድኩኝ አዲስ አበባ ሶ ቤት ተከራዩ የቤት ኪራይ አዲስ አበባ ከባድ ነው በጣም ከባድ ነው በጣም ምቹ ህይወት ከፈለጋችሁ አለ የ50 ሺህ ብር ቤት አለ አፓርታማ ጽድት ያለ ምናምን የ20 ሺህ ብር አለ 15 ሺህ ብር አለ እንደንትናችሁ አለ እንደ ብራችሁ አለ የመጨረሻው አዲስ አበባ የቤት ኪራይ ዋጋ 8000 7000 ነው ያቺ ግን ለቤተሰብ ማኖሪያ ምናምን አትበቃም አንድ ክላስ ናት በቃ የሆነ ፍራሻችሁን ዘርግታችሁ የምትተኙባት ማለት ነው እኔ እንደውም የገዛኋት እንትን የተከራዩዋት አለችና እስኪ ቪዲዮን አስገባላችኋለሁ ይቺን ቤት ለመከራየት እነኚህን እቃዎች ምናምን ለማሟላት የፈጀብኝ ብር ማለት ያስፈልጋችኋል አንድ ሰውን ብትሆኑ መብላት አለባችሁ አለ አይደለ የሆነ ነገር ያስፈልጋልና እነዚህን እቃዎች ለማሟላት ብዙ ነገር ነው የፈጀብኝ ጎጆ ወጪ ትላላ አዲስ ቤት እየተከራየ ነውና ተከራዩ ደግሞ የቀማረጋ በትቆ አሁን መታችሁ እዚህ ስትቀመጡ የሚያስፈልጉ ነገሮች እቃ ያሟላል የቤት እቃ ፍረድስት እዚህ ጋር ደግሞ ሰላጣ አይቀርም የሰላጣ ማለት ሽንኩርት ቃሪያ ወንበር ስንት እንደሆነ ታውቃላችሁ ስቶፕ ከዛ ፍራሽ ፍራሽ ማለት ነው ከነትራሱ ኢቭን እቃዎቹ ብቻ ወደ 10 ሺህ ብር ፈጅቻለሁ ስቶፕ ስገዛ ከዛ አንዳንድ አስቤዛ ብረት ድስት ሳህን ምናምን የሻይ መጠጫው ምናምን እሱን ስገዛ ምናምን እንደዛ ፈሽቶብኛል ከዛ ፍራሽ ያስፈልጋችኋል እኔ ደግሞ በጣም ትንሽ ፍራሽ ነው የገዛሁት ብቻዬን ስለሆነ ከዛ እኔ ደግሞ
ሀጂ ነኝ ለ3 ወር ጊዜ ብቻ ነው ገባችሁ አይደል? አልቆይም ምናምን በኋላ ላይ አልጠቀምበትም፣ በኋላ ላይ ልጥለው እችላለሁ እንደዚህ እያለሁ ነውና ለሚኖር ሰው ደግሞ ያው የተወሰነ ነገር ሊያስፈልገው ይችላል። ለአጭር ጊዜ ስለሆነ ያና ክላሪፍ ቤት አልፈለኩም። እኔ ብቻ የፈለኩት ትምህርት ሄጄ ስመጣ እምተኛባት አንድ ፍራሽ የምታዘረጋ ቤት ነው የፈለኩት። ኩዊት ግን ላይፏ ግን ደስ ትላለች እውነት ለመናገር እና ያ ነገር ቤት ማለት ለብቻችሁ ስትወጡ ቤት ተከራይታችሁ ለመኖር ስታስቡ ብዙ ኃላፊነት አለው። በጣም ብዙ እኔ በጣም ብዙ ኃላፊነት ነው ያለው። የምር ብቸኛ እንደሆናችሁ ፊልም የምታረጉትም ብቻችሁን ተከራይታችሁ ወጣችሁ ስትኖሩ ነው። የምር ደግሞ ህይወትን የምትጋፈጡ ጠንካራ የምትሆኑት ኃላፊነት መውሰድ ምን ማለት እንደሆነ ራስን መቻል ምን ማለት እንደሆነ የሚገባችሁ የዛኔ ነው። እያንዳንዱ ነገር ያስጨንቃችኋል። ገባችሁ አይደል? ኢቭን ጠዋት ምን ልብላ ምሳ የምል ስራ ከሚለው አንጻር ራሱ ያስጨንቃችኋልና ማየቱ በጣም በጣም አሪፍ ነው። እዩት ነው የምለው። ላይፉ በጣም ደስ ይላል። እውነት ለመናገር ብቻችሁ ናችሁ። ነፃነቱ በፈለጋችሁ ሰዓት ስትገቡ በፈለጋችሁ ሰዓት ስትወጡ ምናምን ማንም ሰው እንትን አይላችሁም። የራሳችሁ ጌታ ራሳችሁ ናችሁ። በጊዜ መግባት እንዳለባችሁ ራሳችሁ ናችሁ ለራሳችሁ የምንነግሩት ምናምን። ከዛ ኩክ ታረጋላችሁ ምግባችሁን፣ ቤት ውስጥ የፈለጋችሁትን ሙቪ ማየት አለ አይደለ? በቃ የሆነ የሚያስደስታችሁን ነገር ማየት ምናምን ጉድ በጣም ነው ደስ የሚለው። እኔ ማለት ነው ቤት ተከራይቼ ምናምን እንደዚህ ነው። እስካሁን ኖረሽ ነበር እንደ ሀይሚዬ ያልከኝ አም ሶ ሃፒ። በጣም ነበር ደስ ያለኝ እውነት። በቃ ለብዙ ጊዜ እኔ ሰመኘው የነበረ ነገር ነው። የአረብ ሀገር ስትኖር ታውቁታላችሁ፣ የሰው ቤት እስር ቤት ነው። ኢቭን ካረማመድሽ አንጻር፣ ካለባበስሽ አንጻር፣ ከድምፅሽ አንጻር ጮክ ብለሽ ማውራታችሁም፣ ይሄን መብላታችሁም፣ ይሄን መልበሳችሁም በጣም ብዙ ኖ የሆኑ ነገሮች አሉና ላይ ከዛ ስትሄዱ ግን ራሳችሁ ናችሁ የምትፈልጉትን ነገር ታረጋላችሁ። ቤት ውስጥ ማንም ሰው እንደዚህ አድርጊ የሚባልበት አጋጣሚ የለምና እሱ ነገር በጣም ደስ ይላል። ግን ያው ብር ያስፈልጋል፣ ኦፍ ኮርስ ብር ያስፈልጋል። እና አዲስ ስትሆን ደግሞ አዲስ አበባን ልክ እንደኔ ክፍለ ሀገር ልጅ ከሆናችሁ አዲስ አበባን ማታውቁት ከሆነ ደግሞ ትንሽ ቻሌንጅ ያደርጋል። ትንሽ ማለት ቤት ከማግኘት ጀምሮ ትንሽ ፕሮሰስ አለው። ከዛ ሰፈሩን እስከምትለምዱት ድረስ መውጫ መግቢያው ቤት እንደሆነ ኢቭን ታክሲ እንኳን ይዛችሁ ይጋ ነው የምወርደው የሚለው እሱ ነገር ትንሽ ቻሌንጅ ያደርጋል። ግን ይለመዳል። እኔ በሂደት ለመድኩት። በቃ ትለምዱታላችሁ የዛ ኤንቫይሮንመንት ውስጥ ስገቡ። ከዛ እናንተ ሌቭል ላይ ያሉ ሰዎችን ደግሞ ትተዋወቃላችሁ። ልክ እንደናንተ ህይወትን ለማሸነፍ አለ አይደለ እንትን የሚሉ ሰዎች ጋር ትተዋወቃላችሁ። በጣም ደስ ይላል እውነት። በጣም ደስተኛ ነበርኩኝ። ያው 3 ወር ነበረ ትምህርቴን ጨረስኩ። አሁን መጣሁ። አሁን ያለሁት እንግዲህ ሳውዲ ነው። እዛው እስር ቤታችን ተመልሰናል። በጣም ከባድ ነው እውነት። ኢትዮጵያን አይታችሁት እዚህ ስትመጡ ማለት ነው በጣም ከባድ። ኢትዮጵያን ባታዩት ይሻላል። ያን ነፃነት ምናምን ለትንሽ ጊዜም ቢሆን ባታዩት ይሻላል። ካያችሁት በኋላ መልሳችሁ እዚህ ኤንቫይሮንመንት ውስጥ መግባት ክሬዚ በጣም ይከብዳል። እና ከዚህ ለምትሄዱ ሰዎች እኔ የምመክራችሁ ነገር ቢኖር በቃ ከዜሮ ለመጀመር ራሳችሁን አሳምኑት። ላይ ከዚህ የለመዳችሁት ነገር ምንም ነገር የለም። አሁን እዚህ ሻወር መውሰድ ውሃ ምናምን በጣም ምቹ ነው። በቀን 3 ጊዜ 4 ጊዜ ብንገባ ችግር የለውም። ኢትዮጵያ ግን ውሃ ለ3 ቀን ለ4 ቀን ላይ መጣ ይችላል፣ በተለይ አዲስ አበባ። እሱን አስቡ። ብዙ ነገሮች አሉ እዚህ የለመድናቸው ኢዚ። አሁን ምግብ እዚህ አሁን ኢዚ ነው አይደለ? ሄደት ብለን በቀላል ዋጋ መግዛት እንችላለን። ኢትዮጵያ ግን የምር ድሃ እንደሆናችሁ የምታውቁት ኢትዮጵያ ነው። ባይዘው እንደ ሀብታምና ድሃ የሚበላው ምግብ ልዩነት አለው። ያ ኢትዮጵያ ለመኖር የሚያስፈልገው ነገር ምንድነው ካላችሁኝ፣ ከዛ ጠንካራ ሰው ላይ ከትንሽ መጀመር የማይፈራ ሰው፣ ነገሮችን ከዜሮ መጀመር የማይፈራ ሰው፣ መንፈስ ጠንካራ ሰው። ከዚህ በፊትም አይ ቲንክ ብያቸዋለሁ። ኢትዮጵያ መኖር ደስ ይላል ማን እንዳገ እንዳልኳችሁ ግን ይከብዳል። በጣም ብዙ ቻሌንጅ የሚያደርግ ነገር አለ። ስራ ደግሞ ያን ያክል ደሞዛችሁ አሪፍ አይሆንም እና እኔ አሁን ላይ የኢትዮጵያ ሕዝብ የሚኖረው በእግዚአብሔር ቸርነት ነው። ያዩት እሱ ነው እውነት።
በእግዚአብሔር ቸርነት ነው የሚኖረው እንጂ በዛ ኑሮ ውድነት የእውነት ደሞዛቸው በቅቷቸው ምናምን አይመስለኝም። በጌታ ቸርነት ነው የሚኖሩት ብዬ ነው የማስበው። በጣም ከባድ ነው። እኔ ለዛውም የቅጥርን ህይወት ኢትዮጵያ ላይ የስራውን ሁኔታ አላዩትም። ምክንያቱም እኔ እዚህ ያለኝን ነገር ነው ሳወጣ የቆዩት ለትምህርቱ የሚውል ለቤት ኪራዩም ለወጪ አስቤዛ ምናምን እስከዛሬ ስሰራው ከነበረ ላይ ስለሆነ አይሰማኝም። ገባችሁ አይደለ? ግን ተቀጣሪ ሆኜ የወር ደሞዝ 3000 5000 ጠብቄ ኢማጂን 8000 ብር የቤት ኪራይ ከፍዬ ከዛ አስቤዛ ገዝቼ ከዛ የታክሲ ያለ በጣም ሶ ክሬዚ ነው። በጣም ይከብዳል። እና ያ ኢትዮጵያ ያላችሁ ሰዎች አሁን ላይ አገሩ ላይ ሆኖ የትም ሳይሄድ የተለወጠ ሰው ጂኒየስ ነው። ለኔ በጣም ጠንካራ ሰው ነው። እውነቴን ነው። እንግዲህ ኢትዮጵያ ከጠዋት ጀምራችሁ እስከ ማታ የምታማርሩበት ነገር ነው ያለው። በጣም ብዙ ነገር ነው ያለው። የምሬን ነው። በጣም ብዙ ነገር አለ የምታማርሩበት ነገር ከፈለጋችሁ። ኢትዮጵያ ያለኝ ኤክስፒሪየንስ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ። እወዳችኋለሁ።